ቤታችንን በቁልፍ ስልካችንን በፓስወርድ እንቆልፋለን። ነገር ግን ስንቶቻችን ነፍሳችንን በመናፍስት ከተበከሉ ስፍራዎች ራሳችንን የምንጠብቀው? አንዳንድ ቦታዎች ክብድ የሚሉ ብቻ ሳይሆኑ በርኩሳን መናፍስት የተጠቁ መከማቻና መኖሪያ ለመግባት እጅግ አስፈሪ የሆኑ ናቸው። ብዙ ሰዎች እነዚህ ቦታዎች እንደ ቀልድ ዘው ብለው ገብተው ሳያስቡት ከምን እንደመጣባቸው ሳያውቁት በሕይወታቸው መከራ የገጠማቸው፣ ጤና ማጣት፣ እንቅልፍ ማጣት፣ ቅዠት ያሰቃያቸው፣ በአጋንንት የተያዙ አሉ። መንፈሳውያንና መጻሕፍት ከሰዎች ብቻ የሚመጣን መንፈሳዊ ጥቃትን ብቻ ሳይሆን መፍራት ያለብን የፈጣሪን ስም ሳንጠራ ሳናማትብ መንፈሳዊ መከላከያ ሳይኖረን ብንገባባቸው ወይም ብንሄድባቸው መጥፎ ኢነርጂ ያለባቸውና የሚጎዱን መናፍስት የሚከማቹባቸውንም አንዳንድ ቦታዎችም እንድንጠነቀቅ ይመክረናል። ቀጥዬ ዝም ብለህ ራስን ሳትጠብቅ የፈጣሪም ስም ሳትጠራ ሳታማትብ ከገባባቸው ከሄድክባቸው የምትጎዳባቸው መጥፎ ኢነርጂ ያለባቸው በመናፍስት የተበከሉ ቦታዎችን አቀርባለሁኝ። ተከታተሉ። አንደኛ፣ ሰው የማይኖርባቸው የድሮ ቤቶች፣ ሰው የሌለባቸው የፈረሱ ሕንፃዎች ወይም ተጀምሮ የቀሩ ሕንፃዎች፣ ተዘግቶ የቆዩ ግድግዳቸው የፈረሰ በሩ የወለቀ ሰው የማይኖርባቸው ለብዙ ጊዜ ተዘግተው የቆዩ ቤቶች አንዳች ክብድ የሚል ነገር ያላቸው ናቸው። እነዚህ ቦታዎች የርኩሳን መናፍስት የኔጌቲቭ ኢነርጂ መከማቻ ናቸው። መናፍስቱ እነዚህን ቦታዎች ለረዥም ጊዜ ሰዎች ስለማይኖሩበት የራሳቸው ግዛት፣ የራሳቸው ቦታ አድርገው ይወስዱታል። አንዳንድ መናፍስት ሰው ካለበት ቦታ ይልቅ ባዶ ቤት ይስባቸዋል። እዛ ተደብቀው መቀመጥ ይፈልጋሉ። ሰዎች እነዚህ ቦታዎች ያለምንም መከላከያ የፈጣሪም ስም ሳይጠራ በስማም ሳይል ዘው ብሎ ቢገባ በማያውቀው መናፍስት ለጥቃት ይጋለጣል። በሆነ አጋጣሚውም ሰው እንሂድ ብሎክ እንደዚህ አይነት ቦታዎች ልትሄድ ትችላለህ። ወይም ተዘግቶ የቆየ ቤት ከፍተህ ልትገባ ትችላለህ። ሰዎች ለጉብኝትም የሚሄዱባቸውና ሰልፊ የሚነሱባቸው እንደ መዝናኛና ፎቶ መነሻ የሚታዩ ቦታዎችም አሉ። መንፈሳውያኑ እንደዚህ አይነት የተገለሉ ያላለቁ ሰው የማይኖርባቸው ቦታዎች እንዳንገባ ያስጠነቅቁናል። እነዚህ ቦታዎች ሄደ ትንሽ ስትቆይ በድንገት አንዳንድ ምልክቶችን ሰውነት ላይ ታያለህ። ልብ ምት ይጨምራል፣ ትንፋሽ ያጥርሃል፣ የስሜት መቀያየር፣ ድብርት ይሰማል። ይሄ ዝም ብሎ የሆነብህ ሳይሆን መግባት ያልነበረብህ ቦታ በመግባትህ የመጣ ነው። ያላወቅከው ነገር ያ የእነሱ ግዛት ነው። እንትደርስባቸው አይፈልጉም። ለመዝናናት ለመጎብኘት ላይ ያደረግከው ነገር መከራ ያመጣብሃል። እነዚያ መናፍስት ተከትለው ቤትህ ይመጣሉ። አንዳንድ ሰዎች እነዚህ ቦታዎች ደርሰው ከመጡ በኋላ ሕይወታቸው የተመሳቀለ፣ ጤናቸው የተቃወሰ፣ ሰላማቸውን ያጡ አሉ። ከምን እንደመጣባቸው ላያስተውሉት ይችላሉ። ድካም፣ ስራ መብዛት፣ ሌላም ሊመስላቸው ይችላል። ግን በደንብ ከተገነዘቡት ምክንያቱ የሄዱባቸው ቦታዎች እንደሆኑ ይረዳሉ። አንተ ባዶ ቤት ነው ሰው የለበትም ያልከው አንተ የማታያቸው መናፍስት ሞልተውታል። ስለዚህ እንደዚህ አይነት ቦታዎች ከመግባት በፊት ጸልየ አማትመ መግባትን አትርሳ። ሁለተኛ፣ የመቃብር ስፍራዎች። የመቃብር ስፍራዎች ክብድ የሚሉ የተረበሹና መናፍስት የሚጠለሉባቸው መጥፎ ኢነርጂ የሞላባቸው ናቸው። የመቃብር ስፍራዎች መናፍስት የሰውን ሐዘንን ለመመገብ እና መሸጋገር ያልቻሉ የሰው የሙት ነፍሳትን ለማሰቃየት ይቀመጣሉ ይባላል። የሙት መንፈስ ኢነርጂ በአካባቢው ላይ ያንዣብባል። ሰው ከሞተ በኋላ ነፍሱ ከአካሉ ቢለይም ነፍሱ ግን ለትንሽ ጊዜ እዛው አካሉ አካባቢ ያንዣበበ ይቆያል። ጠንቋዮችና መተተኞች መቃብር ስፍራ መናፍስትን ለመገናኘት፣ ኃይል ለመቀበል፣ ለመተትና ድግምት ሥራ፣ የመቃብር አፈር ለመውሰድ፣ የሙት መንፈስን ለመጥራት ቦታውን ያዘውትሩታል። አንተ ለቀብር፣ ለሐዘን፣ ለአርባ ሥርዓት ለመፈጸም ዘመድህን አስታውሰ ለመጸለይ ልትሄድ ትችላለህ። ቀብር ደርሰ ቤት ስትገባ በድንገት ሰላምን ታጣለህ፣ እንቅልፍ ይርቃል፣ ደስታ ታጣለህ። በተለይ ብቻህን በማይሆን ሰዓት ከሄድክ ችግሩ የከፋ ይሆናል። ቀብር ለመድረስ በመቃብር ቦታ ከሄድክ ቀድመህ ጸልየህ ተዘጋጅተህ ሂድ። ከዛም ከመጣ በኋላ ጫማ እንደሚታወቀው መሬት ስለሚነካ የዚያን ቦታ መጥፎ ኢነርጂ ሊሸከም ስለሚችል ጫማን ወደ ቤት ሳታስገባ ጨው ነስነሰህ ውጭ እንዲቆይ አድርገው። አንዳንዴ የቀብር ቦታ የሚገኙ ነገሮች አበባ ወይ የወደቀ ብር ሊሆን ይችላል። ከቀብር ቦታም ምንም ነገር ይዛ አትምጣ። ቀብር ቦታ ሐውልቶችን በእጅም አለመንካት፣ ጮክ ብሎ አለመናገር፣ እንዲሁም ሬሳ ያረፈበትን ቦታም አለመርገጥም ይመከራል። አለዚያ መናፍስት እንዲያጠቁ መንገድ ይከፍትላችኋል ማለት ነው። ሶስተኛ፣ ሰው የሞተበት ቤት። በተለይ የሞተው በአሳዛኝ ሁኔታ ከባድ ወንጀል ተፈጽሞበት በግፍ የተገደለ
ራሱን ያጠፋ ሰው ከሆነ ይህ የተፈጸመበት ቤት ወይም ቦታ ከፍተኛ ኢነርጂ መበከል፣ የመናፍስት ረብሻ ይኖራል። በግፍ የተገደለው ሰው የነበረው ስቃይና ጣር ሰውየው ከሞተም በኋላም የቦታውን ድባብ እንዲከብድ ያደርገዋል። ጥናቶች እንደሚሉት ያ በከፍተኛ ስቃይ የሞተው ሰው የሙት መንፈስ ኢነርጂው በግድግዳዎች እና በወለሎች ተለጥፎ ይቀራል ይላሉ። አንዳንዴ እዚያ ቦታ ላይ የነበሩ ሰዎች ከየት እንደመጣ የማይታወቅ የስቃይና የጣር ድምፅ፣ የእግር ኮቴ እንደሰሙ፣ ዕቃ ሲወድቅ እንዳዩ ይናገራሉ። እንደዚህ አይነት ቦታዎች ተፈጥሯዊ የኃይል ፍሰትን በመገደብ መልካም ዕድልን ይገድባሉ፣ ሐዘን ያመጣሉ፣ ጤናን ያቃውሳሉ። ፍርሃትና ሐዘንን የሚመገቡ መናፍስት በእንደዚህ አይነት ከባድ አሳዛኝ ወንጀል፣ የግፍ ግድያ፣ ራስን ማጥፋት የነበረባቸው ቤቶች ይሳባሉ። የገባህበት ቤት እንደዚህ አይነት ነገር ያለበት ከሆነ ክብድ የሚል የሚቀዘቅዝ የሆነ ሰው የሚያይ የሚመስልህ ቶሎ ውጣ የሚል ስሜት ይሰማሃል። የተለየ ከየት እንደማታውቀው የሚመጣ ሽታ ሊሸት ይችላል። ስለዚህ የምትሄድበት ቤት በቅርቡ ሰው የሞተበት ከሆነ በምን እንደሞተ አታውቅምና ቤቱ ከመግባት በፊት መጸለይ፣ ማማተብ አስታውስ። አራተኛ፣ እንደ ሆስፒታል ያሉ ከፍተኛ ስቃይና ጭንቀት ያለባቸው ቦታዎች። እንደዚህ አይነት ቦታዎች ከታማሚዎች ሐዘንና ስቃይ ካለባቸው ሰዎች የሚመነጭ አካባቢው ላይ የሚቀር ረቂቅ መንፈሳዊ ኢነርጂ ስለሚኖር ወደ ሌላ ሰው መጋባቱ አይቀርም። ሆስፒታሎች ሕፃን ወደዚህ ዓለም የሚመጣበት፣ የሚሞት ሰው ወደ ሌላኛው ዓለም የሚሄድበት፣ ከመንፈሳዊ ዓለም ከሌላኛው ዳይሜንሽን ጋር መገናኛ ቦታዎች በመሆናቸው እንዲሁም የታካሚዎች ከፍተኛ ስቃይና ጣር፣ የአስታማሚ የቤተሰብ ሐዘን ያለባቸው ቦታዎች በመሆናቸው በመናፍስት የሚጠቁና ኔጌቲቭ ኢነርጂ የሚስቡ ናቸው። ታማሚ ሰዎች ብዙ ጊዜ በአካልም በመንፈስም ደካማ ስለሚሆኑ ይህን የደከመ ሁኔታ ተጠቅመው ታካሚዎችን ለመጠናወትና ስቃያቸውና ሐዘናቸውን ለመመገብ መናፍስት ይመጣሉ። ሆስፒታል ውስጥ የሚሞት ሰው ነፍስ ቶሎ ወደሚቀጥለው ስለማትሄድ እዛው አካባቢ ያንዣበበች ስለምትቆይ የሙት መንፈስም ረብሻ ስለሆነም የታመመ ለመጠየቅ ይሁን በሌላ ምክንያት ሆስፒታል ስትሄድ ጸሎት አድርገ አማትበህ ተዘጋጅተህ መሄድን እንዳትረሳ። አምስተኛ፣ ዋሻዎች፣ ሐይቆች፣ በረሃ፣ እሳተ ገሞራና ፍልውሃ ያለባቸው ቦታዎች። እነዚህ ቦታዎች በብዙ አገሮች መናፍስትና አጋንንት ወደዚህ ምድር የሚገቡባቸው መተላለፊያ መንገዶች፣ ፖርታል ተብለው ይወሰዳሉ። እንደነዚህ አይነት ዋሻዎች፣ ሐይቆችና ፍልውሃ ያለባቸው አካባቢዎች መናፍስት ስለሚኖሩ በተለያዩ ሀገር ባህሎች ቦታዎቹ ላይ መንፈሳዊ ስርዓቶች ያደርጋሉ፣ መስዋዕት ያደርጉበታል። ቦታዎቹን ከመናፍስት መገናኛ እና መጥሪያ ያደርጓቸዋል። እነዚህ ቦታዎች እንግዳ የሚባል ያልተለመዱ ክስተቶች ይታይባቸዋል። ሰዎች ይሰወራሉ፣ መናፍስት ይታያሉ። በብዙ ሀገሮች ታዋቂ የሆኑ እንደዚህ አይነት ቦታዎች አሉ። በሀገራችን የቢሾፍቱ ሐይቅ መጥቀስ ይቻላል። ለመዝናናት፣ ለመጎብኘት፣ ለስራ ብለህ ሐይቅ፣ ዋሻ፣ ፍልውሃ፣ በረሃ ከሄድክ መጠንቀቅ፣ መጸለይ፣ የፈጣሪን ስም መጥራት እንዳትረሳ። ስድስተኛ፣ የገበያ ቦታና ሰው የበዛባቸው አካባቢዎች። ሰዎች እርኩስ መንፈስ አጋንንት በጨለማ በሌሊት ጭር ያለ ጊዜ ብቻ የሚገኙ ብቻ ሳይሆኑ በጠራራ ፀሐይ ሰው በበዛበት የገበያ ቦታ ራሱ ይገኛሉ። የገበያ ቦታና ትላልቅ ሱፐር ማርኬቶች ውስጥ የማይሸጥ ነገር የለም። የዕቃዎቹ ምንጭ፣ የአምራቹ ማንነት የማይታወቅ ማጂካል ዕቃዎች፣ ምንነታቸው የማይታወቅ የመናፍስት ሥራና ድግምት ያለባቸው የሚጨሱ የሚቀቡ ልዩ ልዩ ዕጣኖች፣ ሽቶች፣ ቅባቶች፣ የስጦታ ዕቃዎች፣ የባህላዊና ጥንታዊ ዕቃዎች፣ ብራንዳቸው ሰይጣናዊ የሆኑ ልብሶች፣ ጫማዎች እና ዕቃዎች ስለሞሉባቸው መናፍስት በእነዚህ ዕቃዎች ይሳባሉ። የሚገበያየው ሰውም ማን ምን እንደሆነ የማይታወቅበት ክፉ ሐሳብ፣ ስሜት፣ የመንፈስ ግጭት፣ ጭንቀት፣ ባዕድ አምልኮ የሚፈጽሙ ለገበያ ተብሎ የሚደረጉ ክፉ ስራዎች የሚደረጉባቸው ስለሆነ የተለያዩ አይነት ሰዎች የሚመጡባቸውም ስለሚሆኑ እነዚህ ቦታ ከመሄድ በፊት የፈጣሪን ጥበቃ ጠርተህ ጸልየ መሄድን አትርሳ። ሰባተኛ፣ መንፈሳዊ ፈውስ የሚካሄድባቸው ቦታዎች። ታመ ገንዘብ ስራ እንድታገኝ ወይም ለልጅ ለትዳር ብለ የሆነ ሰው ታማክርና አንድ አዋቂ ሰው አለ፣ አንድ ጸላይ አለ፣ አጥማቂ አለ፣ እሱ ይረዳል ብሎ በክርስቶስ ስም ከሚሰራ ከደብተራ ከጠንቋይ ጋር አገናኝቶክ ቤታቸው ልትሄድ ትችላለህ። እነዚህ ሰዎች ቤት ከጀርባ የሚሰራው ሰይጣናዊ ስራ አለ። የክርስቶስ ስም ቢዝነስ የሆነበት ጊዜ ውስጥ ነው ያለ ነው። እነዚህ ሰዎች ለአንተ መፍትሄ የሚሰጡ ሰይጣንን በመጎተል ሊሆን ይችላል። እንደዚህ አይነት ቤት ደግሞ በመናፍስ የተበከለ ነው። ከጀርባ መስዋዕት የሚደረግበት ሰይጣን የሚጎተትበት ነው። እነዚህ ቦታዎች በፍጹም እንዳትሄድ።
ብዙ መንፈሳዊ ጥናቶች እንደሚያሳዩት አጋንንት የሚወጣባቸው የጸሎትና የጸበል ቦታዎች አጋንንቱ ከወጣ በኋላ እዚያው ሳይርቅ አጠገቡ ያለው ሰው ውስጥ ሊገባ እንደሚችል መንፈሳዊ ጥናቶች ያሳያሉ። በተለይ የሚያስወጣው ቄስ፣ አጥማቂ፣ ፓስተር አጋንንቱን የማሰርና የማዘዝ ብቃቱ ደካማ ከሆነ አጠገቡ ያለው ሰው ውስጥ ሊገባ ይችላል። ስለዚህ ወዳጄ እነዚህ ቦታዎች ከመሄድ በፊት ፈጣሪ እንድትጠብቅ ከፍተኛ ጸሎትና ምልጃ አድርግ። 8ኛ ፊልምና ሲኔማ ቤቶች፣ ኮንሰርቶች፣ ባዛሮች፣ ፓርቲ ቤቶች። እነዚህ ቦታዎች ዝም ብለው ሰዎች የሚዝናኑባቸው የመዝናኛ ቦታዎች ይመስላሉ። ነገር ግን በጥልቀት ሲታዩ የኃጢአት፣ የልቅ ወሲብ ቦታዎች፣ የአመፅ፣ የጥላቻ ፊልሞች፣ መጠጥ፣ አደንዛዥ ነገሮች፣ ስካር ያለባቸው እንደመሆናቸው በክፉ መናፍስት የሚጎበኙ መጥፎ ኢነርጂ ያለባቸው ናቸው። እነዚህ ቦታዎች ገብተህ ከወጣ በኋላ ህይወትን እንደ ቀድሞ አይሆንም። መልካም እድልን ይገድባሉ፣ ሐዘን ያመጣሉ፣ ጤናን ያቃውሳሉ። እንደነዚህ አይነት ቦታ ከመሄድ በፊት የፈጣሪን ጥበቃ ጠርተህ ጸልየ መሄድን አትርሳ እያልኩ ገጠመኛ ያላችሁ በኮመንት አጋሩን እላለሁ። ሰላሙ